ላብ ከሚገባው በላይ ወይም ከመጠን ባለፈ መልኩ ሲመነጭ ከባድ ጭንቀትን መረበሽን ይፈጥራል። በስነ ልቦና ላይ ከሚያሳድረው ጫና ጎን ለጎንም ማህበራዊ ህይወትንም ይጎዳል። በህክምና መጠሪያው ከመጠን ያለፈ ላብ ሃይፐርሃይድሮሲስ ይባላል። በተለመደ መልኩ የአየር ሙቀት ሲጨምር፣ ትኩሳት ሲኖር፣ አካላዊ እንቅስቃሴ ስንሰራ፣ ጭንቀት ወይንም ውጥረት ውስጥ ስንሆን ላብ ይጨምራል። ሃይፐርሃይድሮሲስ በአብዛኛው የሚያጋጥመው በእጅ መዳፍ፣ በእግር፣ በብብት ውስጥ ሲሆን የዕለት ተዕለት እንቅስቃሴንም በከፍተኛ ደረጃ ሊያውክ ይችላል። ለዚህ የባለሙያን እርዳታ መጠየቅ የሚመከር ሲሆን ለዚህ ካላደረሰን ግን ማለትም ላብ ይበዛብኛል የሚሉ ሰዎች ወደ ሃይፐርሃይድሮሲስ ካልተቀየረባቸው በቤት ውስጥ ሊወስዷቸው የሚችሏቸው እርምጃዎችም ይጠቀሳሉ። በየቀኑ መታጠብ፣ በእግር ጣቶች መካከል የሚኖር እርጥበትን ወዲያው ማድረቅ ቢቻል፣ ቆዳ ጫማን መምረጥና ካልሲን መጠቀም፣ ከጥጥ ሱፍ ወይም ናይለን የተሰሩ ልብሶችን ማዘውተር ይመከራል። ከዚህ ባሻገር ደግሞ ችግሩን ለመቀነስ የምንወስደውን የቡናና ሻይ መጠን መገደብ፣ በብዛት ውሃ መጠጣት፣ ከሚያቃጥሉ ምግቦች መራቅ፣ ጭንቀትንና ፍርሃትን ማስወገድ፣ ሲጋራ ማጨስና አልኮል መጠጣትን ማቆም የተሻለ መፍትሄ ይሰጣል ተብሏል።